ሰላም እንደምን አላችሁ ዋይፋይንስ ፎርት ቻናል ቤተሰቦች ዛሬም እንደተለመደው አንድ ታሪክ ይዘን ቀርበናል እንድትከታተሉ በአክብሮት እየጋበዘን ይህ ቻናል የተለያዩ ነገሮችን እንዲለቅ ላይክ ሼር ሰብስክራይብ በማድረግ ቪዲዮ እንዲጀምሩ በአክብሮት እጠይቃለሁ። ከሰፈር ጀምሮ እስከ ዓለም አቀፍ ተወካይ የሆነች ይህ የቴዲ አፍሮ ታሪክ ነው። እሱ ሙዚቀኛ ብቻ አይደለም፣ እሱ የታሪክ ተናጋሪ ነው፣ የደጋፊ ድምጽ፣ የፍቅርና የሰላም ባለሐሳብ ነው። ቴዲ አፍሮ በ1976 በአዲስ አበባ ተወለደ። እሱ በአሰፋ ትምህርት ቤት በመማር ህይወቱን ጀመረ። የታላቅ ማህበረሰብ አገልጋይ ቤተሰብ ውስጥ እድገት በማድረግ የሙዚቃ ፍቅሩን በጣም በቀላሉ ጀመረ። እሱ በመጀመሪያ ድምጹን የመነጋገሪያ ጥሪ ማስተላለፊያ እንደሚሆን አስተውሎ ጀመረ። የአብነቴ ኩ ዘፈንን በመጀመሪያ በተለያዩ መድረኮች ላይ መስራት ጀመረ። ከታዋቂ አልበሞቹ በኩል አንድ ክፍሎች አዋቂ ሰዎችና ደጋፊዎች በዝምታ የሚሰሙበት ነው። ቴዲ አፍሮ የሙዚቃ ጉዞውን በ2001 መስጠቱን ጀመረ። ከዚያ በኋላ ተከታታይና ታላቅ ውጤት ያላቸው አልበሞች ወጡ። ምስጋና ለነፍሴ ትባረክ፣ ጥሩ ነው አለ ኢትዮጵያዊ ኪቡር አባ ሄርመስ። በተለያዩ ዘመናት ህዝቡን ያነቁ የቴዲ ዘፈኖች ብቻ መዝናኛ አይደሉም፣ እነሱ በፖለቲካ፣ በህዝባዊ መብት፣ በባህልና በመንፈሳዊ ጥሪ የተሞላ ናቸው። ሙዚቃው ኢትዮጵያን ዓለም ላይ እንደ ደጋፊ ድምጽ አውጥቷል። ቴዲ አፍሮ የሚያዝና አስተሳሰብ ያሳየ አፍሮ ዘፈኖች የአዲስ አበባ፣ አምቦ እና ደቡብ ኢትዮጵያ ያሉ ህዝቦች በዝምታ የሚያዳምጡት ሙዚቃ ዝማሬ ማስታወቂያዎች ሰርቷል። በቴዲ አፍሮ ሙዚቃ ውስጥ የፍቅር፣ የሀገር ልዩነት፣ የሰብአዊ እሴትና የታሪክ ትውልድ እምነትን በግልጽ እና በጥልቅ ቃል አይቷል። እያንዳንዱ ዘፈን በራሱ መልእክት ያለው ነው፣ ህዝቡን ለማስነሳት ተዘጋጅቷል። ኢትዮጵያ አልበሙ ለሀገርና ለመንፈሳዊ አነሳስ የተለየ ድምጽ ነበር። ኬብሪ ደግሞ የትውልድ ዕውቀትና ታሪክ መረዳት በመፍቱ ያየት ቴዲ በግልጽ እና ቀጣዩ ቃላት ፖለቲካን ምናምንቴ አያወቀም፣ ነገር ግን ሙዚቃው የህዝብ ድምጽ ሆኖ አብዛኛውን ጊዜ በቅምጥ ቃላት የሚያቀርብ መሆኑ እየታወቀ ነው። ይህ ሙዚቃ ከመዝናኛ በላይ ማስተዋልና የህዝብ ነጻነት ጥሪ ነው። ቴዲ አፍሮ ከሚስቱ ውላን ጋር፣ ከልጆቹ ጋር በቤተሰብና በጉብኝት ቪዲዮዎች፣ በመንገድ ላይ በአገር ዙሪያ ሲጓዙ የተቀረቡ ቪዲዮዎች። ቴዲ አፍሮ በ2005 ከኡላን በየስፋፋ ጋብቻ አደረገ። ኡላን በእንቁ ዕውቀት፣ ትምክህትና ድጋፍ የታወቀች የቴዲ መከታቻ ናት። ከልጆቻቸው የተዋበውን የቤተሰብ ክህሎት ቀጥለው የሙዚቃና የትምህርት መስክ ላይ ተሳትፈው አንዳንዶቹ ተገኙ። የቤተሰብ ጉርሶች በውስጥ ተገናኝተው ከቴዲ ህይወት ባሳፍነዋል። ቴዲ በበላይ ከቤተሰብ የተመሰረተ ህይወት ያሳያል። እምነታዊ እሴቶች፣ ባህላዊ መልካም አመለካከት፣ ህዝባዊነትና ውድቀት በህይወቱ በቀጣዩ ያሳዩበታል። በሌላ ቃል ቴዲ ሀብትን በገንዘብ የሚያወጣ ሰው አይደለም። እምነት፣ ትምክህትና ማህበራዊ ተግባር በእርሱ ህይወት ውስጥ የሚታወቀውና የሚበረታው ነው። ቴዲ አፍሮ በአዲስ አበባ ፕሮቴስት ውስጥ ወይም በተለያዩ የህዝብ መነሳታት ላይ ከተሳተፉት ዘፈኖች ጋር የተያያዙ ቪዲዮዎች፣ አዲስ የህዝብ ትኩረት ባለው ክስተት ላይ እየተናገረ ወይም በመድረክ ላይ እየተናገረ የተቀየሩ ፎቶዎች። ቴዲ አፍሮ ሙዚቃውን ከመዝናኛ በላይ ያወጣ እሱ ህዝብ የሚሰማበትን ድምጽ ነበር። የተቃዋሚ የመነሳት የእምነት ድምጽ። ብዙ ጊዜ ዘፈኖቹ በመንግስት ህብረት ላይ ተተኮሰው አስተያየት እና ውይይት እንዲነሱ አድርጓል። በአንዳንድ ጊዜም እሱን እንደ ተቆጣጣሪ እና እንደ አንድ ቅስቀሳ ሰው ተመልከቱት። ዘፈኖቹ ሀገር ሆይ፣ ኢትዮጵያ፣ ጥሩ ነው እና እንደዚህ ያሉ የባህልና ማህበራዊ መንቀሳቀሶችን የሚሉ መልእክቶች ተወድረዋል። ምንም እንኳን የፖለቲካ መነሳት በአንዳንድ ጊዜ ጉዳይ ሆኖት ነበር፣ ነገር ግን በህዝብ መካከል የተዋበ የእሴት መርሃ ግብር አቀረበ። ከቴዲ አፍሮ በኮንሰርት፣ በዝነኛ ቪዲዮዎች፣ በድምጽ ስቱዲዮ ውስጥ የሚሰራ ወይም በወጣቶች መካከል እየተነካ የተቀየሩ ቪዲዮዎች። በቴዲ አፍሮ ስኬት ታሪክ ውስጥ ሀብትና ትልቅ የፋይናንስ እድገት አልተቀየረም። እሱ በድምጽ ፍቅር፣ በመልእክት፣ በቅንነት ሲደነቅ ተዋብቶ ያወጣ ነው። በተጠቀመ ሁኔታ የእሱ ንብረት ከ3 እስከ 5 ሚሊዮን መካከል ነው ተብሏል። እነዚህ ገቢዎች ከሙዚቃ ሽያጭ፣ ኮንሰርት፣ የድምጽ፣ የስቱዲዮ ስራዎችና አንዳንድ ማህበረሰብ ድጋፍ ተጠናክረዋል። ነገር ግን የቴዲ አፍሮ እውነተኛ ሀብት በባንክ መስመር ላይ አይደለም፣ በህዝብ ልብ ውስጥ ያለው ክብርና አንደኛነት ነው። የመንፈሳዊ ሀብት ወንድሙ የትውልድ ተጽዕኖና መደምደሚያ። ቴዲ አፍሮ እንደ አርቲስት ብቻ ሳይሆን እንደ የህዝብ ባለውሳኔ ተመልክቷል። ሀገሬ እንደ አንድ የሚቆም ያለ መልእክት፣ የሰላም እና የአንድነት መግለጫ። መጨረሻ በህዝብ ፍቅርና በዓለም ባለስልጣን መከበር ያለው ሙዚቀኛ። ያስብሻል ነባር ቆንጆ የማር ክዳኔ፣ ከፈርሻ ሰማም ለወርቅ የፍቅር ቅኔ። ያስብሻል የኔ መልካም ያመል ሙዳዬ፣ ሰው አለ ሆይ ውብ እንዳንቺ ጸባይ ስናይ። አለ ሆይ አለ ሆይ አለ ሆይ አለ ሆይ ውብ እንዳንቺ ጸባይ ስናይ።
ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ይሰንብቱ።